ቪዲዮ ቀርጿት ከሆነ ነገር ግን ታክስ ተሳፍራ ሄደችን ሴት ተደፈረች እኔ የምልበት አንደበት የለኝም የምትሉ ሰዎች ታክስ ተሳፍራ ሄደችው አውቃ ነው ተቋቁላ ሄዲያ እዛ ተደፈርኩኝ የሚለው እኔ ጋር ተቀባይነት የለውም። በህጉ ተቀባይነት ካገኘ በሉት። ቪዲዮ ቀርጿት ከሆነ ግን ዛሬም ነገም ቪዲዮ ቀርጿት ከሆነ ወንጀል ነው እንዲቀጣ በቻልኩት ኢንፎርሜሽን እተባበራለሁ። ይሄንን ነው የምለው። ቴንክ ዩ ኦኬ አመሰግናለሁ። ብዙም የህጉም ጠለቅ ያለ እውቀት የለኝም። ከዚህም በተሻለ አሰራር የሚሰራ ከሆነ አላቅም። በእኔ በየዋህነት አስተሳሰብ ነው አንድ ሰው ፈቃደኛ ሆኜ የሆነ ቦታ ከሄድኩ በኋላ ያን ፈቃደኛ ሆኜ የተስማማሁበትን ነገር ካፈረስኩኝ ውል አፍራሽ ነኝ ማለት ነው። ያስ ከሆነ በእኔ እይታ ነው። ተስማምታ ከቤት የሄደችው እችኑ እሙሙ ለማድረስ እስከሆነ ድረስ እዛ ሄዲያ አልሰጥም ማለት አይቻልም። እዛ ሄዲያ ቪዲዮ መቀረጽ ግን በሱ ወንጀል ነው። በሷ ደግሞ እዛ እችኑ ለመስጠት ሄዲያ አልሰጥም ማለት ለሷ ወንጀል ነው። ለሱ ደግሞ እቀርጻለሁ ማለት ወንጀል ነው። በሸሪዓው ህግ ሁለቱም ወንጀለኛ ናቸው። በሸሪዓ ይቀጣሉ። አሁን እኮ አናቅም። በሱ ተስማምታ ሄዳለች አናቅም። በጓደኝነት አብሮ ሊገናኙ ይችላሉ። ወንድሜ አይ ይህን ስራ እንሰራለን ተብሎ በምን አይነት ጓደኝነት ለብሉግ የደረሰ ሴትና ወንድ በምን አይነት ጓደኝነት ነው አብሮ የሚሄደው? ምን አይነት ወሬ ነው? በጓደኝነት እንዴት ጓደኝነት? ያጎት ልጅ ጋር መሄድን ብሉግ ከደረሰ ይፈቀድላታል? አይፈቀድላትም በሸሪዓው እንዴ? አይፈቀድላትም። በጓደኝነት ምን አይነት ጓደኝነት? ይሄንን ሸሪዓውም አይቀበልም፣ ህጉም አይቀበልም። በጓደኝነት ሄዳ እዛ ተካደች የሚለውን ህግ አይቀበለውም። እንግዲህ ቤተሰብ ዞሮ ዞሮ እሷ ላይ የደረሰው ነገር አለ። ያ በከፊል አቦቄሮ ባት ያታስቀኝ። በነገራችን ላይ ጠይቂያት ነበር። ይሄንም ራሱ ቃል ተግባብተን ነበር ነው የምትለው። ስሜት እንኳን ቢይዘኝ ካገኘሁሽ በኋላ ስሜት እንኳን ቢያስገድደኝ ተቆጭኝ፣ ስትቆጭኝ አቆማለሁ ብሎኝ ነበረ። ከመጣ በኋላ ስቆጣው ሊያቆም አልቻለም ማለት ኖርማሊ ማለት ነው። ከዛ ወደ ማስገደድ ትክክል ይሄ ነው። እኔም ያልኩት ይሄንን ቴንኪው መብረቁ ቴንኪው ለመናገር ስላፈርኩ ነው እንጂ ያን ብላኛለች። ለኔ ቃል ተግባብተናል። እንደው ከመጣሽ በኋላ እኔ እንኳን ብፈልግ አንቺ ኮስተር በይብኝ ምናምን ብሎኝ እሺ ብዬው ተስማምተን ነበር ነው። ከዛ ከሄደ በኋላ ነገሩ ተቀያየረ። ሁላው ማንሳት ጀመረ፣ መቀጥቀጥ ጀመራለች። ከዛ ሲቀጠቅጠኝ ከዛ ልብሴን በጉልበት አውልቆ እኔም በጉልበት ሳሸንፈው ቪዲዮ ቀረጸኝ ነው። በቪዲዮ ከቀረጸኝ በኋላ በይ እንግዲህ እንን ከምለክ ትተኛለሽ አተኝም ሲለኝ ተኛው እያለች አለችው። ሀቁ ይሄ ነው። አየህ ድብደባ የመጣው ከኋላ ሌላ ነገር ስላለ ነው። አየህ ልጅቷ እሺ አለማለቷን ነው። ሰው አንዳንድ ጊዜ አብራ ስለሄደች ምናምን ልል ይችላል። እንግዲህ እንደዚህ አድርጎ አሳምኗት ነው ይዟት ሄደ። ይዟት ከሄደ በኋላ አይ እንዲህ እናድርግ ስትባል እምቢ ስትል ከዛ በኋላ ወደ ዱላ የገባ እኔ ዱላዋ የሆነ ነገር መነሻ አላት ብዬ አሰብኩትም ለዛ ነው። ገባ ያለ ምክንያት አትመታም፣ ያለ ምክንያት ወደ ዱላ አትገባም። እቺ ልጅ በቃ አልነካሽም ብሏት አጃጅሏት ይዟት ሄደ። ከሄደ በኋላ ደግሞ መቼም ወንድ ልጅ ልክስክስ ስለሆነ ማለት ነው። እዛ ከደረሰ በኋላ ግን በፎርስ ሊጠቀም ነው ያሰበ። በፎርስ እምቢ አለችው። ከዛ ወደ ዱላ ገባ። ከዛ ከዱላም አልፎ ቪዲዮ ነው የቀረጸባት አይደለም። ምንቱን እቺ ልጅ ከዚህ በላይ ምንቱን እስኪ ንገሩን እስኪ። አብራ ስለሄደች ነው ለዛ ነው ምናምን። እኔ አሁን በጣም ነው የሚከብደው እንደዚህ ማለት። ለሴት ልጅ እንደዚህ ስትሉ በጣም ነው የምታሳፍሩት። እምቢ ስላለች ነው የመጣት፣ በቃ አልቀበልም ስላለች። ይሄ ደግሞ አስገድዶ የመድፈር ነው። አብሮ ስለወጣች እና አብራ ስለሄደች አይ በቃ እንትን ሆነች የሚባል ነገር አይሰራም። እምቢ አለችው፣ ቀጠቀጣት። አስገድዶ መድፈር የሚባለው ደግሞ ይሄ ነው። በዱላ ቀጥቅጧት የደፈራትን ሴት ሽፋን ለመስጠት አትጋጋጡ። በእናታችሁ ስለ እግዚአብሔር ብላችሁ ለሀቅ ቁሙ። እኔ ደበደባት ሲባል ዳይሬክት ያሰብኩት በቃ እምቢ ብላው ነው ብዬ ነው። እምቢ ስላለችው የቀጠቀጣት። ከዛ በኋላ ከዛም አልፎ ተርፎ እኮ ቪዲዮ የቀረጸባት ማለት ነው። ይሄ ለእናንተ ሕሊና ሊያማችሁ ይገባል። በሴት ልጅ ላይ የሚደርሰው እንደዚህ አይነት ወንጀሎች ናቸው አገራችንን ያስቸገሩት። ወንዶች በሴት ላይ የሚያደርሱት ይሄ ነው በደል ማለት ነው። ከዚህ በላይ በደል የለም። በጉልበቱ አልፈልግም አለችው፣ እምቢ አለችው፣ በዱላ ተቀጣጣ። እምቢ ስላልኩት ነው ብላኛለች። ያ
ይሄ እኮ ነው ዋና ፖይንቱ። ይሄ እኮ ነው። እምቢ ስላለች ነው የቀጠቀጣት አይደለም። ይሄ ልሰማቸው አይገባም። አይ አብራ ስለሄደች ምናምን እንደዚህ በእውነት በጣም ያማል። እንደዚህ ስትሉ እኔ አመመኝ። የደበደበበት ምክንያት እምቢ ስላለችው ነው። እምቢ ስላለችው ነው። በቃ እምቢ ባትል አይደበድባትም ነበራ። ባለጌ ልክስክስ ውሻ ማለት ነው። ቃል አስገብታው ነው የሚለው ይሄ ነኝ የሚለውን አጣራ። ይሄ ነኝ የሚለውን አጣራ። አብሮ አደግ ነው፣ አብረውም የሚሰሩ ናቸው። የስራ ጓደኛውም ነው መብረቁ። እሺ ይሄ ነኝ እንዴት ነህ? ኦኬ ኮምቦልቻም ነው ሰው ከሚዟለም እሱ ቢቸና ሰው ነው ብሏል። በቅርበት የማውቀው ሰው ነው። ይሄ ነኝ የሚለው ጎጃሜ ነው። እሺ ሀሳባለኝ። እሺ እናንተ ልጅቷን በአካል ይቅረጣት ወይንም ደግሞ በስልክ እያወሩ ይቅረጣት። መረጃ አላችሁ? ያኔ ልጅቱን ቪዲዮ ይዞባት ሊሆን ይችላል፣ ግን ቪዲዮ የያዘባት በአካል እንደዚሁ በሀሳብ ይመለስለታል። ለምን ታወርዳላችሁ? መብረቁ የእሷ የተናገረችው ምስክርነቷ በቂ ነው። ሰውየው መጀመሪያ በሜሴንጀር ልደውልለት ብሎ ሄደው ነው መጀመሪያ ላይ እና ያኔ በጣም ምርጥ ሰው ነው ብታየው። እና ለምን ታወርዱሳላችሁ? መረጃም አለ። የጠየቀው ራሱ መረጃ አለ እኮ ማለት ቤት መጥቶ ሲወስዳት እኮ ድምፅ አለ አይደለ? መጣው ጠብቂኝ ምናምን ብሎ ይዟት ሄዷል። ይዟት ከሄደ የቀረጻት በአካል ነው ማለት ነው እኮ ደጋግሞ አይደለም መብረቁ። አብዲ እናቴ ወደ ፍቅሬ ምናምን ስላት አብዲ አሰማን እኮ ደጋግሞ ሰማን እኮ በጆሮአችን አይደለም እንዴ? ምን ይፈልጋል ከዚህ በላይ? ምን መረጃ አላችሁ ብሎ ይጠይቀናል እንዴ? ከዚህ በላይ መረጃ ምን አለ? ሌባ መጀመሪያ ክዶ አይደለ እንዴ? ከዛ በኋላ መረጃን ሰውጣበት የሸሸ። ሰላም ቤተሰብ። ሰላም እናትዬ፣ እንዴት ነሽ? አለን ሰላም ነው። በመጀመሪያ አድናቂ ነኝ መብረቁ። ሰሞኑን እየሰራው ያለው ስራ በርታ፣ እግዚአብሔር ከአንተ ጋር ይሁን። ሁላችሁም ማለት ነው ብሔር ብሔረሰቦች ኢትዮጵያኖች እውነት የብዙውንን ባያበሳችሁ ነው ብዬ አስባለሁ። ከፈጣሪ በታች እና በርቱልኝ፣ ጠንክሩ። በመቀጠል ደግሞ ያው አጀንዳችሁን ማስቀየር ሳይሆን እኔ የሆነ ትንሽ ሌላውን ቢማርበት ብዬ ነው። እኔ አሁን በቅርብ የደረሰብኝን ትንሽ የኔ እንኳ በጣም ትንሽ ናት፣ የወረደች ነገር ናት። ግን ደግሞ በብዙ ተልኮ የሚበላ ስለሆነ ሀገራችን ውስጥ ያለውም የህግ አካል አጠገባችን ሆኖ በዚህ ዙሪያ ቢሰራበት እና በየማናጀሩ ቢልክና ትኩረት ቢሰጥልን ሁላችሁም ይህን ቪዲዮን በትህትና እንድታዳምጡኝ ይፈልጋሉ። እሺ ቀጥይ። ያጋጠመሽን ነገር ንገሪኝ። ብር ልክ የነበር እና ብር ስልክ አካውንት ተሳሳተ። አካውንቱም የተሳሳተብኝ ምክንያት ምንድን ነው? ለሆነ ቤተክርስቲያን እርዳታ ረድቼ 11,000 ብር እሱ አካውንት ደረሰኝ ከእጄ ላይ ያለና ከስልኬ ላይ ሴንድ አደረግኩት ያንን አካውንት ማለት ነው በስህተት። በፊት ለቤተክርስቲያን ልክ ያለው 11,000 ብር እና አሁን ደግሞ ለራሴ ጉዳይ የብራዘር ሚስት ወደዚህ ልትመጣ ለእሷ ፕሮሰስ ማስጨረሻ ብር ስልክ ያንን የቤተክርስቲያን አካውንት ነው የላኩት እና ስልካቸው ስላለኝ ደውዬ እንደዚህ በስህተት ገብቶብኛል። መጨረሻ ላይ ብሩ ተልኮ ሊደረሰኙ ሲላክልኝ የዛ የቤተክርስቲያን አካውንት ነው። አይ እንደዚህ ለብራዘርም ደውዬ እንደዚህ በስህተት ገባብኝ። አናግሬያቸው እሺ ይመለስልሻል ችግር የለውም አሉኝ። ትንሽ ቆይተው እሺ ሲሉኝ ከዛ ጦለት ላይ ናቸው ምናምን እያሉ ሲሉኝ መጨረሻ ላይ ብሎክ ሰጥተውኝ ወጡ እና ብራዘር ደግሞ ሂዶ ንግድ ባንክ ሲያናግረው ለማናጀሩ እሷ ብትኮን በአካል እዚህ ብትሆን ብሩ ትንሽ ተከራክራ ማሳገር ትችል ነበረ። አንተ ተወካይ ስለሆንክ ምንም ማድረግ አትችልም። እስቲ ሂድ ፖሊስ ጣቢያና አመልከት አሉት። ከዛ ያው ብሩም የሆነ ነገር ስለሆነ ትንሽ ነገር ስለሆነ ሄደ። ሆነ ፖሊስ አግኝቼ ስነግራቸው እሷ ተሆነች ትችላለች፣ ግን ሌላ ሰው ተሆነ አይችልም። ሰውየው ደግሞ የእግዚአብሔር መንፈስ ያደረበት ከሆነ ሊመልስ ይችላል። ስንትና ስንት ብር እየተመለሰ አይደለም ወይ? ተንኮል ታሰበ ደግሞ ሊመለስልሽ አይችልም ማለት እና በዚህ ዙሪያ መቼም አንዳንድ ብዙ እየተሳሳተ እየተመለሰ ነው እና ያለው አገራችን ላይ ያሉት ማናጀሮች ስለዚህ ትኩረት ሰጥተው እንትን ቢሉ። የኔ በጣም ትንሽ ብር ነው፣ 30 ምናምን ሺህ ብር ነው፣ ብዙም አይደለም እና ብዙ እየተላኩ እንደዚህ እየተጭበረበረ
ደረሰኝ ወረቀቱ እያሳየሁኝ ይሄ ያላግባብ ነው የተላከው እያል እነሱም በዚህ ትኩረት ከጎናችን ሆነው ቢሰሩልንና የህግ አካልም ደግሞ ካጠገባችን ሆኖ ስለዚህ ትኩረት ሰጥቶ ቢሰራለን። እሺ እንደሰማችሁት ነው እንግዲህ ጊዜው ተበላሽቷል ጎበስ። አዎ በፊት ያው 11,000 ብር እኔ በቃል ኪዳኔ ሰጥቻለሁ። ከዛ በዛ አካውንት በእርዳታ ነው እሱም ቪዲዮ ብልክላችሁ በጣም ሁሉንም ነው የሚያስለቅሰው። አቧራ ላይ እዚህ ላይ ነው ስጋው ደሙን የምንቀምሰው ልጆቼ በሀገርም ውስጥ በውጭም ያላችሁ እያለ በጣም መንባቸው እንደ ውሃ ነው የሚያገርፈው። እና እዛ ላይ አካውንቱ አለ። በዛ ሚሽንሽን ነው ድጋሜ እኔ ለራሴ ችግር ስልክ የተበላብኝ እና አሁን አንዳንዴ ማርያምን እኔ ምን አልኩኝ መሰለህ፣ ልክ አብይ ቤተክርስቲያንን የሚደበድበው ወዶ አይደለም እንደዚህ አይነቶቹን ሌባ ብቆ ስለያዘ ነው አልኩ። በቤተክርስቲያን እግዚአብሔር ምስክሬ ነው። እኔ እውነት ይሄን ነው ያልኩት። እኔ ኦርቶዶክስ ነኝ። አብይ ልክ የሚደበድበው አንዳንዴ በቃ የእውነት ነው አልኩኝ። እንግዲህ አስብ፣ በጣም ትልቅ አንጋፋ ናቸው። የክርስቶስን ቆብ ደፍተዋል። ብዙ ነገር ፎቶቸው ቢወጣ ማለት ነው እንደዚህ ያለ ልጅ መጨረሻ ላይ ቡለክ ሰጥተውኝ ወጡ። እግዚአብሔርን ይሄ እኔ የ15 ቀን ደመወዝ ናት፣ በጣም ትንሽ ናት። ግን ለሲስተር ሳይደርስላት ቀርቶ ወረቀቱ ተሰናከለባት። አየህ ለችግርህ ታልደረሰ ሆኖ ነው እንጂ ይሄ ከሚዲያም ላይ የሚወጣ አይደለም። እና አብይ እባክህን ይሄን ቪዲዮ ሳሰማው አትቀርም፣ ይውላል ያድራል እንጂ ቲክቶክ ተጠቃሚ ነህ። ለማናጀሮች ሜሴጅ ጣፍልን፣ በስህተት የገባ ነገር የአካውንት እንዲታገድ። እኔ አሁን የላኩበት ሰውዬ ስም አለኝ፣ በፊትም እንትን ያልኩበት አለኝ ወረቀቱ። እኔ ልንገርሽ ሰውየው አዝኖ ካልመለሰልሽ በስተቀር ምንም አይነት ነገር የለም። እንደዛ አይነት ነገር አታቋርጧት። ሪከርድ እየተደረገ ነው ለአብይም እንዲደርስላት። ምን አልከኝ? አትቀልዱ እስኪ። ሌላ አጀንዳ አትክፈቱብን በእናታችሁ። አብዲ ምን አልክ? ለነገርሽ ነገር በስተት ቀላል ነገር እንዳይመስልሽ የተናገረች በጣም ከባድ ነገር። እግዚአብሔርን እኔ እውነቴን ነው። የኔ በጣም የ15 ቀን ደመወዝ ናት። እንደዚህ እንቅልፋተን እየተቃጠን ማናጀሩ እኔ ከህግ አካል ካልመጣልኝ ምንም ማድረግ አልችልም አለ። ስለዚህ ብዙ ይሳሳታን። እግዚአብሔር ደግሞ መንፈስ ቅዱስ በሆዳቸው በልባቸው ያደረባቸው 2 ሚሊዮን 3 ሚሊዮን እየመለሱ ነው ያሉት። ይሄ ገንዘብ ሆኖ በቃ 1,000 ብር ናት። እንግዲህ 1,000 ብር እግዚአብሔር ይመስገን እኔ በ15 ቀን የማገኛት ናት። በዚህም ማለት ነው በኢማራት በዛ ደግሞ ሲያስቧት በቃ ብዙ ነገር ሆነ። እኔ እንደውም ለልጅቷ ወረቀት እንዲደርስልኝ ብዬ እባካችሁ ግማሹን እንኳን ወይኔ እያለቀስኩ ነው። ምክንያቱም እዚህ ኤጀንሲ እያጣደፈኝ ነው፣ ኢትዮጵያም ኤጀንሲ እያጣደፈኝ ነው። የልጅቷ ወረቀት አየር ላይ ተቋረጠ። እግዚአብሔርን እኔ ምንም ማድረግ አልችልም። አንደኛ እዚህ እያጣደፉ ስለሆነ ነው። መልሱልኝ እባካችሁ እባካችሁ እያልኩኝ በልተውት ቁጭ አሉ። እና በስህተት የተላከ ነገር እኔ በፊት የላኩበት ሆኖ ነው እንጂ ታውቃቸዋለሁ። ቪዲዮውን ደግሞ ቲክቶክ ላይ ልከዋለሁኝ። እሱም ቪዲዮ እያያችሁ እኔ ሲጀመር የሌባ አካውንት እንደሆነ ከላይቱ ላይ ጥፌ ወስጠዋለሁ አለ ቪዲዮ ማለት ነው። እና ጥንቃቄ እንድታደርጉ እህቶቼ ነው። በተለይ በቤተ ክርስቲያን ስም የሚለመን ሁላችሁም እንዳትልኩ። በቃ ሌባን ለኪሱ ነው ለግል ኪሱ ነው የሚልከው። እግዚአብሔርን በትንሽ ነገር እና ለማንኛቸውም የህግ አካላቶች ካጠገባችሁ ሁናችሁ ስሩልን። እንደዚህ በስህተት ሲሆን ቶሎ እገዱልን። የማን ስም እንደሆነ የሁሉ ነገር እንደሆነ መረጃው ስላለን ነው ይሄንን የምንለቀው። አለ መረጃ አለ ምንም ነገር እንትን አንልም። አሁን ከሁሉም ሚዲያም ቦልከው ቁጭ አሉ ማለት ትጨርስ ቆይ ጨርሽ። ከሚዲያም ላይ ቦልከው ይሻል ወዲያው ሪከርዴን አዳምጠው ምናምን። ኧረ ይሄ ነገር ትልቅ ነገር አይደለም። እንደው እግዚአብሔር እንደው በወላዲቷ ባዛኝቷ እንደው ግማሹን ለኩል ለልጅቷ ወረቀት ማስጨረሻ የለም። ሁለኬን አጠጡኝና ቁጭ አሉ እላችኋለሁ። እውነት አንዳንዴ እኔ የሃይማኖት አባቶችም ቢሆን ያ የተለመነበት ቤተክርስቲያን ወጥቶ ያ የተላከበት አካውንት ወጥቶ የስራ ድርሻቸውን እንዲሰሩ በዚህ ላይ ይማጠናሉ። ጎበዝ የባንክ ቤቱ ጉዳይ ሰው ተሳስቶ አካውንት ላይ ብር ካስገባ ያ ሰውዬ አዝኖልሽ ካልመለሰ በስተቀር ምንም
የሚያደርጉ ነገር የለም። ወይም ደግሞ ፖሊስ ጣቢያ ሄደሽ አመልክተሽ ማመልከቻ ለንግድ ባንክ አጽፈሽ ሄደሽ በዛ በፖሊስ እንትን ነው በህግ መንገዱ ነው እንጂ የሚቻለው አንቺ እዛ ቁጭ ብለሽ አይቻልም። ሰውየው የላከው ሰውዬ ባለ አካውንቱ ወደ ሌላ አካውንት የላከው ሰውዬ በስህተት የላከው ሰውዬ ፖሊስ ጣቢያ ሄዶ ለላከበት ባንክ አመልክቶ ነው ያንን ነገር የሚፈጸመው አሉ እኮ ማናጀሮች እኮ ምን አሉ መሰለህ፣ የሰውየውን ፎቶ ራሱ ማሳየት አይችሉም። በቃ ሰውየው የት ብራንች እንደሆነ የዛን ጊዜ ይነግሩሻል። ተከታትሎ ራሳቸው የሚያደርጉት ያደርጋሉ። ህግ ላይ ሆነሽ እንጂ እዚህ ጋር ቲክታክ ላይ ስለጮሽ ምንም ነገር የሚያደርጉልሽ ነገር የለም። ሄደሽ አይደለም ምንም ነገር ሳይሆን ሌላው ማህበረሰብ ይጠነቀቅበታል። የህግ አካልም ደግሞ ከጎናችን እንዲሆንና አንተን እንዲለን ነው ገባ። በዚህ ዙሪያ ማናጀሮች ለህግ አካል አጠገባቸው እንዲሆንላቸው እንዲያግዛቸው እንዲሰራበት ስለፈለኩ ነው። የኔ በጣም ትንሽ ነገር ነው አሉ። በጣም እያየናቸው ነው ልጆቻችን የሚያለቅሱት ድምጣት በቪዲዮ ውጪና አናግሪን እያሉች ነው ኮመንት አንብቤ ነው። ትክክል ነሽ እህቴ ዋ፣ ድምጻችን መሰማት አለበት። ግማሹ በፍቅረኛ ይበላል፣ ግማሹ እሙሙ ይዘሃል ተብሎ ይከሰሳል፣ ግማሹ ሃይማኖት አባት ይበላዋል፣ ግማሹ እማዬ እያለ ይታለልና በኋላ አላቅሽም ይባላል። ሁላችንም አልቃሽ ነን። አላህ መፍትሄውን ያምጣልን። የሁላችንም ድምጽ ይሰማ። ያንቺም ድምጽ አብይ ጋር እንደሚደርስ ተስፋ አለኝ። ያ የሃይማኖት አባትም እንደገና መልሶ ያንቺን ገንዘብ እንደሚያስገቡ ተስፋ አለኝ። መፍትሄው ከጀሊሉ ይምጣልን፣ ከላይ ይምጣልን። ዋናው እሱ ነው። እግዚአብሔር የምህረቱ ጌታ ምህረትን ያውርድልን። አሁን እንጂ የምታወሪው ቀላል አይደለም። ይበቃል። አሁን ይበቃል። ሌላ ጊዜ ትመጫለሽ። እሺ እኔ ቆንጆ፣ አሁን ሌላ አጀንዳ ነው። ገድላችሁ ዛሬ ቤተሰብ ገድላችሁ። አመሰግናለሁ። ሰላም ደሩ። በቃ ለማንኛቸውም የሃይማኖት አባቶች እኔ ያን ቪዲዮ ለቀዋለሁ፣ ድጋሜ አሰራበታለሁ፣ ለትልልቅ ሚዲያ መሰጠዋለሁ። ያ ቤተክርስቲያን የት እንደሆነና እነዚህ አባቶች እንትን እንደሆኑ እንዲይዙልኝ ለአባቶቻችንም መልእክት ነው፣ ለህግ አካላትም መልእክት ነው። በተለይ ባንክና የህግ አካላቶች ትኩረት ሰጥታችሁ ስሩበት። በቃ ድምጣችን ይሰማል። አመሰግናለሁ። ዲዩት እናደርጋለን። ቪዲዮውን ለቀሽ ከሆነ ዲዩት እናደርገዋለን። ቪዲዮውን ለቀሽ ከሆነ አሁኑ ንገሪን፣ በአፋጣኝ እንዲደርስ ለማናጀሮችም ለሚመለከተው አካል እርምጃም እንዲወሰድባቸው። ቪዲዮውን ለቀሻል ወይስ ገና ነው? ጋና ስልኬ ላይ ነው ለቀዋለሁ። ቪዲዮዬን ብር እስከላኩበት ወረቀት አስይዤ የሰውየውን ስም ፎቶ ምናምን ለጥፌ ነው የምለቅበት። ላይ ጥፌ የሰውየውን ፎቶ እንዳይቀር ግን እንደው በጣም ሸህም ነው የሚያስዙት እኮ ያንን የመሰለ ካባ ለብሰው ይሄን ሲሰሩ በስመ አብ ወወልድ ወመንፈስ ቅዱስ ነው። እኔ ለራሴ ተሳቀቅኩ። ወጭ አድርጌው ተነካፋው መድኃኒዓለምን ያፈርኩኝ እኔ እንዳንድ ኦርቶዶክስ አፈርኩ። እሱ እንኳን በገንዘብ ነው። እኛ ተነካፋችን ሙሙ ቀርጻችኋል እየተባልን ቁጭ እየተደረገ ያሳፍራል። በዛ ስላስገባችሁኝ እና ሀሳቤን በጠጥታ ስለተረዳችሁኝ በጣም አመሰግናለሁ። ሰላም እደሩልኝ። ይሄ መብረቁ ቤት የማያመጣው ጉድ የለም። እንደኛ ነው ሰሞኑን የሚሰራው ስራ። መረጃ ውጪ ይላሉ ሌቦች። ወጣው ተናደሩ። አሁን እሷ የደረሰባትን ነገር ነው ያወራችሁ። ለምን አባታችሁ ነው የምትደብቁት? ውጪ ዝም በይ ውጪ። አያችሁ የሌባ ተባባሪ ያው ሌባ አይደለም ወሽላቃ። እኔ ለምን ኡስታዝ አይሆንም እንደ ወንጀል ውስጥ ከገባ አጋልጠዋል። እና ልጅቷ እውነቷ ነው፣ የተፈጠረውን ነገር ነው የተናገረችው። ከሃይማኖት ጋር አታያይዙት እሺ። ሰዎች ናቸው የሚያደርጉት። እሺ የኔ ሸጋ የታለች እህታችን? በቃ ጠዋት ፕሮግራም ይያዝላት እና ጠዋት በሰፊው እንመለስበት አይመስልም? ቄሮ እንግዲህ ዛሬ 4ኛ ቀናችን ነው መሰለኝ። 11 ቀን ይቀረናል። ወንዱንም ማሸማቀን ሴቱንም ማሸማቀን ሴቷም የራቁት ቪዲዮ እንዳትልክ ወንድም የራቁት ቪዲዮ ላኪልኝ እንዳይል የሚጨማለቁትን ነገር እንዲያቆሙ ከዚህ በኋላ 11 ቀን ብንነፋቸው ይበቃል አይደል? እርምጃ መውሰድ ይገባል። አብዱ ድሪስ አቤት፣ ምን ትላለህ በዚህ ዙሪያ? አረ ልክ ነው መብረቁ። በጣም እኮ እኔ በቃ ከታች ቁጭ ብዬ እንደው እየተከታተልኩ ነው። በቃ ከባድ ነው ብቻ
አጃይብ የሆነ ጊዜ ነው። የሚያስጠላ ዘመን ላይ ደረስን። ኧረ እንዴት አለ ወቅት ላይ ነው በቃ እንደው የደረስነው። ይሄን ነገር ደግሞ ቀድመን ካልታገል ነው ከዚህ እየባሰ ነው የሚመጣው። እንግዲህ አንድ ሰው የሚስቱን እናት ፌንት አስግጦ ደፍሮ ቪዲዮ ቀርጾ በዛ ንብረት መውረስ እስከዚህም ደረጃ ከሄደ አንድ ግለሰብ አኺር ዘመን ላይ ደርሰናል ማለት ነው። ቢሆንም ግን ደግሞ እኛ የቻልነው እናደርጋለን። ሚስት ላናገኝ እኮ ነው ወደፊት እኛ ራሱ በቃ ብቻ እንጃ። ሴቶች ራሱ እየጠሉ እንደመጡ ገባ። ሴቶች ራሱ አሁን ትዳር ስትላቸው ራሱ እያንገሸገሻቸው ነው። ለምን ባል የሆነና ያሉት ሌሊት ቪዲዮ እየቀረጸ እንዲያምጪ እንዲያታምጪ አስበዋል። ምን አይነት ወራዳ ወንዶች ናቸው እናንተ ወንዶች! ግን እውነቴን ነው አላህ በላይ አይወርድባችሁ። አፈር ብሉ። አራከሳችሁ ተወዳጅ የሆነውን ነገር። አሁን እኮ በየቴሌግራሙ ብትሄድ እንዳለ ሴት እህቶቻችን እኮ እርቃታቸውን እየተጨማለቁ ምናምን እኮ ተፖስቷል እንዳለ በጣም ብዙ እየፖስቱ ነው። አራከስኩ። እኔ ራሱ ለትዳር ያለኝ ፍቅር ለሴት ልጅ ያለኝ እንትን በቃ እየወረደ መጣ ማለት ነው። ዘጋኝ ነው የምልህ። በቃ አገባለሁ ብዬ ነበረ በቃ ዘጋኝ። ስታገባ ጫጉላዋ ሳያልቅ ቪዲዮ ይለቀቅልሃል። አባቴ አልፈህ ተቀመጥ። አርፎ መቀመጥ ጥሩ አይደለም። የጫጉላዋ ቀን የሰርጓ ቀን ራሱ ቢለቀቅ ከአንተ በፊት የሆነው ነገር አይመለከትህም። ኧረ ቄሮ ያስጠላል፣ ወላሂ ያስጠላል። ቢያስጠላም አስተሳሰብህ ነው እንጂ ያኔ ይሄ አሁን በስህተት ፋታ ይዞባቸው እነዚህ የሚያለቅሱት ሰው ይበላል ይጠጣል የማይሰማው የለም። አሁን አብዛኛ እነዚህ የሚቀርጹት ፋራ ናቸው እንጂ ይሄ ሼክ ነኝ ቄስ ነኝ ሲል የሚለው ሁሉም መጥበቅ ውስጥና ሀማም ውስጥ ስሮጥ የማያድር ሴትም ወንድም የለም። እና ባለጌዎቹ ግን ወደ ገንዘብ እንቀይረዋለን ብለው እነዚህ በሪኮርድ የሚይዙት ቪዲዮ የሚያስልኩት እነዚህ ፋራዎችም ናቸው፣ ባለጌ ናቸው። ይሄ ይወገዛል። ነገር ግን አንድ ሴት ከአንተ በፊት ባደረገችው ነገር አንተም ከእሷ በፊት ዱርዬም ሁን ሸርሙጣም ሁን ሌባም ሁን ከእሷ ጋር ከተዋወቅበት ቀን ጀምሮ ያለ አቋም ነው እንጂ የሚታየው ከዛ በፊት ባለው ነገር ተወቃሽ አይደለም። እሷም የመውቀስ መብት የላትም፣ አንተም የመውቀስ መብት የለህም። አባር የለም እነሱም ዝም ብንል ነው የሚሻለው። ትክክል ነህ። ምክንያቱም እዚህ ጋር ቪዲዮ የተያዘባቸውን ሴት እህቶቻችንን ማሸማቀቅ ነው የሚገባል እንጂ ፋክት ችግር ሌሎች ሴቶችን እንዳናበረታታ። አሁን በቪዲዮ ካሜራ የተያዘባት ሴት በየሶሻል ሚዲያ እየተለቀቀ አሁን ያቺ ሚስት ጋር በሰላም ትኖራለህ ወይንም በቃ አምነህበት መጀመሪያ እኔ አውቄው። ለምሳሌ ባለፈው በራቁት ቪዲዮ የተያዘባትን ሴት ላግባሽ ብያት ነው አግባይ ብላ ግግም ብትል ላገባት ነው። አሁን ያነ ችግር የለውም። አምኜበታል። እንግዲህ ለእሷ መስዋዕት ለሆን ነው ያጓሻል። ባዶነት እንዳይሰማት ነው ዋጋ እንዳላት ሊገባት ብዬ ነው። ግን አንተ ምንም ሳታውቅ አንድ ሴትን አግብታት ሰርግ ላይ ሆነ አግብታት መጨረሻ ላይ በየሶሻል ሚዲያው ላይ እንትን እያለች እርቃቷን ቪዲዮ የተቀረጸ ብታገኝ ደስ ይላል አይደል? በጣም ነው የሚደብረው። ደስ አይልህም? አዎ ደስ አይልህም። ነገር ግን ተወቃሽ አይደለችም።